እንደዚህ አይነት ኮምፕሌክስ የማትማቲካል ኢኩዌሽን ለምሳሌ 3x plus 5 into 4 plus 3 plus 2 squared minus 4 plus 6 divided by 2 እንደዚህ አይነት ኢኩዌሽኖችን ሶልቭ ለማድረግ መጀመሪያ የማትማቲክስ ሩል ማስታወስ ያስፈልጋል። ለመጀመሪያ የምንሰራው ፓረንቴሲስ ወይም ብራኬት ውስጥ ያለውን ነው። በመቀጠል ኤክስፖኔንሻል ካለ ወይም መልቲፕሊኬሽን እንሰራለን። በመጨረሻም ዲቪዥን፣ አዲሽን እና ሰብትራክሽን እንሰራለን። ይህንን የፒኤምዲኤስ አብሪቬሽኑን ሜሞራይዝ ማድረግ ይጠቅማል። በዚህ ኢኩዌሽን ውስጥ መጀመሪያ የምንሰራው ፓረንቴሲስ ውስጥ ያለውን ነው ብለናል። ፓረንቴሲስ ውስጥ እዚህ ጋር እና እዚህ ጋር አሉ። ፓረንቴሲስ ውስጥም ይሄ ህግ ያገለግላል። ለምሳሌ እዚህ ጋር አዲሽን እና ዲቪዥን አለ። መጀመሪያ የምንሰራው ከአዲሽን እና ከዲቪዥን ዲቪዥን ነው። ሶ 6 divided by 2 3 3 plus 4 7 ነው የሚሆነው ማለት ነው። ሶ the whole expression እንደገና ልጻፈው 3x plus 5 into እዚህ ብሬስ ውስጥ ያለውን እንሰራለን። ፓረንቴሲስ ውስጥ ያለውን 4 plus 3 is 7 plus 2 squared minus እዚህ ፓረንቴሲስ ውስጥ ያሉትን አዲሽን እና ዲቪዥን አስቀድመን እንሰራለን። 6 divided by 2 is 3 3 plus 4 is 7 ኦኬ። ሶ ፓረንቴሲስ ውስጥ ያለውን ቀድመን ሰርተናል። ኔክስት ኤክስፖኔንሻል እንሰራለን ማለት ነው። ኤክስፖኔንሻል ያለን እዚህ ጋር ነው which is 2 squared or 2 times 2 which is 4 so እንደገና ኤክስፕሬሽኑን እንጻፈው 3x plus 5 into 7 plus 2 squared is 4 minus 7 then exponential certain then multiplication. So here we have multiplication. 5 multiplied by 7 is 35 3x plus 35 plus 4 minus 7 then we are left with addition and subtraction. So እዚህ ጋር አዲሽን variable plus number add ማድረግ አንችልም, but we can add 35 plus 4 which is 39. So x plus 39 minus 7 so መጨረሻ ላይ subtraction እንሰራለን which is 3x plus 32